ያድርጎ ማጣራት ያለበትን ያክል አጣርቶ አዳን የሰማ መስሎት አሊያ ደግሞ ሙአድኑ ተሳስቶ ያለ ሰዓቱ ብሎ አሊያ ደግሞ አየር ተቀይሮ ሳይመሽ ፀሐይ ሳይጠልቅ የጠለቀ መስሎት የበላ ሰው ፈተቁላህ መስተጣዕቱም የቻላችሁትን ያክል አላህን ፍሩ ነውና የተባለው ምንም የለበትም። ቀሪ ሰዓቱን ብቻ ደቂቃዎች ካሉ ካወቀ ፀሐይ እንዳልጠለቀ ከተረጋገጠ ቀሪ ሰዓቶችን ሰከንዶችን ቢሆኑ ከምግብ መታቀብ ነው የሚጠበቅበት። ስሑርን በተመለከተ አዳን እየሰሙ የሚበሉ ሰዎች አሉ። አዳን እየተሰማ አይበላም። ምክንያቱም አላህ ተባረከ ወተዓላ ወኩሉ ወሽረቡ ሐታ የተበየነ ለኩሙል ኸይጡል አብየዱ ሚነል ኸይጢል አስወዲ ብሏል። አዳን ጎህ የመቅደድ የመንጋት ምልክት ነው። ሰዓቱን ጠብቆ አዳን እንደሚል ከተረጋገጠ ሙአዝኑ አዳን እንደሰሙ አፍ ላይ ያለውን ሁሉ መትፋት ግዴታ ነው። መብላት ምናበቃበት ገደብ ነው አዳን። በሰዓቱ አዳን እንደሚል ከተረጋገጠ አዳን እየሰሙ መብላት፣ አዲስ አንስቶ መጉረስ፣ ያኘኩትን መዋጥ አይገባም። ሙአዝኑ ለጥንቃቄ ብሎ 4 ደቂቃ 5 ደቂቃ ቀደም ብሎ አዳን ይላል ከተባለ ነው ያኘኩትን አፍ ውስጥ የያዙትን መዋጥ የሚቻል። በዚህ ልክ መጠጋጋትም አግባብ አይደለም። ጾም ትልቅ ዒባዳ ነው። ጥንቃቄ ያስፈልገዋል። ዳር ድንበር አጥር ሊኖረው ይገባል። እርግጠኛ ሆኜ ተረጋግቼ እንድጾም በፈጅር አዳንና ስሑር በምበላበት መሃል ነፃ ሆኜ አፌ ላይ ያዝኩትን ምውጥበት ምጉመጠመጥበት ውሃ መጠጣበት ሰዓት ሊኖረኝ ይገባል ተብሎ መጠንቀቅ ያስፈልጋል። በዚህ መልክ አለመጠንቀቅ አዳን እየሰሙ እንዲበሉ ያደርጋቸዋል ሰዎችን። አንዳንዶች ደግሞ አዳን ያለ እጃችሁ ላይ ያለን ምግብ ቀጥሉ ብሉ የሚል ሐዲስ አለን በማለት ሐዲሱን አስፍተው ተረተውት የሚያደርጉ ሰዎች አሉ። ይህ የሚባለው ሙአዝኑ ለጥንቃቄ የተወሰኑ ደቂቃዎችን ቀደም ብሎ አዳን ሚል ከሆነ ነው እንጂ አዳን ከተሰማ ምግብ ማቆም ግዴታ ነው። ሙአዝኑ በሰዓቱ እንደሚል ያወቀ አዳን እየሰማ ዝም ብሎ የሚበላ ሰው ጾሙ ይበላሻል። ያን ቀን ቀዷ ማውጣት ይኖርበታል። ሌላው ከጾም ጋር በተያያዘ ወሳኝ ከሚባሉ አደቦች አንዱ ስርዓቶች አንዱ መታወቅ ያለበት ጾመኛ መሆኑን ረስቶ የበላ ሰው የጠጣ ሰው ምንም የለበትም። እንዳስታወሰ ማቆም ብቻ ነው የሚጠበቅበት። ረስቼ በልቻለሁና ቀኑን ሙሉ ስበላ ውላለሁኝ ሌላ ጊዜ ቀዷ አወጣለሁኝ አይባል። ነብዩ አለይሂ ሰላቱ ወሰላም ጾመኛ ሆኖ ረስቶ የበላ ሰው ያበላው ያጠጣው አላህ ነው። መርሳቱን ሲያስታውስ መብላት መጠጣቱን አቁሞ ጾሙን ይቀጥል ብላ። ስለዚህ ጾመኛ መሆኑን በተለይ የመጀመሪያ ቀናቶች ላይ ሰው ሊረሳ ይችላልና ረስቶ የበላ የጠጣ ሰው እንዳስታወሰ ብቻ መታቀብ አለበት እንጂ ጾምህ ፈርሷል አይባልም። ጾመኛ መሆኑን ረስቶ የሚበላን ሰው ስናይ ማስታወስ ግዴታችን ነው። ለዘብ ብለን በሕክማ በጥበብ በእርጋታ ወንድሜ ረስተህ ነው ወይ እህቴ ረስተሽ ነው ወይ ጾም እኮ ነው ብሎ ማስታወስ ግዴታ ዋጅብ ነው። በመልካም ማዘዝ ከመጥፎ መከልከል ውስጥ ይካተታል። ነገር ግን መጮህ፣ መሳደብ፣ ኃይል መጠቀም አይገባም። ዑድር ሊኖረው ይችላል። ታማሚ ሊሆን ይችላል። ረስቶ ሊሆን ይችላል። የወር አበባ ደም ላይ የወሊድ ደም ላይ ያለች ሴት ልትሆን ትችላለች። ስለዚህ በጾም ምድር ሲበላ ካየን አንድን ሰው በለዘብተኝነት በመጠየቅ መልኩ ማስታወስ ይጠበቅብናል። አይቶ እንዳላየ ማለፍም አይገባም። መጥፎ ነገር ማስወገድ ግዴታ ስለሆነ ምንም ዑድር ሳይኖረው አውቆ ሆን ብሎ በጠራራ ፀሐይ የሚበላን ሰው ጠንከር ብሎ መናገር ይቻላል። አላህን ፍራ ማለት ይቻላል። ህግ ሸሪዓ ካለ ምግቡን በጉልበት ማስቆም እንደዚህ አይነቱን ሰው ማሳሰርም ጭምር ይቻላል። ጤነኛ የሆነ ሰው ረስቶ ሳይሆን ዑድር ሳይኖረው አላህን የሚዳፈር የረመዳንን ክብር የሚነካን ሰው ማስቆም አቅም ያላቸው ሰዎች ላይ ግዴታ ነው። አቅም የሌለው ሰው በጸባይ መምከር፣ ቢበዛ እንዲህ አይነቱ ሰው ላይ የግል እርምጃ መውሰድ ነው የሚጠበቅበት። የግል እርምጃው ምንድነው? አንተ አላህን ማትፈራ ሸሪዓን ምትንቅ ከአንተ ጋር ሁለተኛ ግንኙነት አይኖረኝም ብሎ ለአላህ ብሎ እንዲህ አይነቱን ሰው መራቅ ይገባል። መቼ? ካስተማሩት በኋላ በድርቅና እምቢ ብሎ ረመዳን እንደሚዳፈር ከታወቀ። ሌላውና ወሳኙ ከጾም ጋር ተያያዥ የሆነ ሁሉም ሊያውቀው የሚገባ ጉዳይ ጾም የሚያፈርሱ ነገሮች መታወቅ አለባቸው። እያንዳንዱ ጾመኛ ጾም የሚያፈርሱ ነገሮችን ማወቅ ግዴታ ይሆንበታል። ጾም የሚያፈርሱ ነገሮችን ካላወቀ ጾመኛ ሆኖ መዋሉን እርግጠኛ መሆን አይችልም። ምግብና መጠጥን መራቅ ብቻ አይደለም ጾመኛ የሚያስብለው፣ ሌሎች ጾም የሚያፈርሱ ነገሮች አሉና እነዚህን አንድ በአንድ አውቆ እነዚህን አለማድረጉን ሲያረጋግጥ ነው ጾመኛ የሚባለውና ልክ ስማችንን የአባት የአያታችንን ስም እንደምናውቀው ጾም የሚያፈርሱ ነገሮችን ማወቅ አለብን። የራሳችንን ስም የወላጃችንን ስም እንደምናውቀው ሶላት የሚያበላሹ ነገሮችን ማወቅ አለብን። ካልሆነ በትክክል የታዘዝነውን መፈጸማችንን እርግጠኛ መሆን አንችልም። ጾምን የሚያፈርሱ ነገሮች በዋነኝነት አንደኛ ማንኛውም በአፍ ወይም በአፍንጫ ወደ ሆድ ውስጥ የሚገባ ነገር ነው። በሰገራ መውጫ በማህፀንም ወደ ሆድ ውስጥ የሚገቡ ባዕድ ነገሮች
ጾምን ያፈርሳሉ። ወከዛሊክ ሆን ብሎ ማስመለስ ፈልጎ ማስመለስ ጾምን እንደሚያፈርስ የሚያሳዩ ሐዲሶች አሉ። ሳይፈልገው ያለ ፍላጎቱ ያስመለሰው ሰው ምንም የለበትም። አውቆና ፈልጎ ያስመለሰ ቀዷ ያውጣ ተብሏል። ስለዚህ ጾማችን በትውከት እንዳይፈርስ ጥንቃቄ ማድረግ ያስፈልጋል። ወከዛሊክ የተቃራኒ ጾታ ግንኙነት በጾም ሰዓት በቀኑ ክፍለ ጊዜ ፈጅር አዛን ካለበት ሰዓት ጀምሮ እስከ መግሪብ ባለው ጊዜ ውስጥ የግብረ ሥጋ ግንኙነት ማድረግ ጾምን ያፈርሳል። በፍላጎት ሆን ብሎ የዘር ፈሳሽን ማስወጣት ጾምን ያፈርሳል። የሰው ልጅ በተኛበት የዘር ፈሳሹ ቢወጣ ጾሙ አይፈርስም። አውቆና ፈልጎ የዘር ፈሳሽ ማስወጣት ጾም ያፈርሳል። ከዘር ፈሳሽ በፊት ያለው መዲይ የሚባለው ከተቃራኒ ጾታ ጋር በመነካካት በመታየት ስሜት የሚቀሰቅሱ ነገሮችን በማድረግ ከመኒ በፊት ያለው መዲይ እንዲወጣ ማድረግም ጾምን ያፈርሳል የሚሉ ሊቃውንት ስላሉ ስሜትን ከሚቀሰቅስ ነገር በሙሉ ጾመኛ ሊርቅ ሊታቀብ ይገባል። ወከዛሊክ ሴት ልጅ ጾም ላይ ሆና የወር አበባ ደሟ መፍሰስ ከጀመረ ሐይዷ ከመጣ አልያ ደግሞ የወሊድ ደም መፍሰስ ከጀመረ ጾም ይበላሻል። አላህ ይጠብቀንና ከእስልምና ወጥቻለሁ ማለት መክፈር፣ የኩፍር ቃል መናገር፣ የኩፍር ድርጊት መፈጸም ጾምን እንደሚያበላሽ ተነግሯል። እነዚህና ሌሎችን በቀጣይ ኹጥባ ምንዳሳቸው የጾም ህግጋቶችን ልናውቅ ጽፈን ልንይዝ ያልገባንን ልንጠይቅ በእውቀት ልንጾም ይገባናል። ካልሆነ ሁለቱንም እናጣለን። ዱንያ ላይም ከምግብ ከመጠጥ ታቅቦ ውሎ ደክሞ አኼራ ላይም የጾምን ምንዳ ማጣትን ያስከትላልና ዲናችንን በሚገባ ልናውቅ ለረመዳን የምናደርገው አንዱ ትልቁ ዝግጅት የእውቀት የግንዛቤ ዝግጅት እንደሆነ በማወቅ በእውቀት ልንዘጋጅ ይገባናል። አላህ